ያለው ደሞ አንዲ ነው አንቺ ደሞ ሳይሽ አዲስ ህፃን ልጅ ነው የምትመስዩ ልጅቷን አምጪ አላት አይ እኔ ድኜ ነው አለች እንዴት ሆኖ ተጠምቄ ከየት አምጥተይ ጸበል አረብ ሀገር አይደለም ወይ ያለሽው ከየት አመጣሽ አይ እናቴ ተጠምቃልኝ እናቴ ልትጠመቅ ስትገባ ወላዲተ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች ጣዋት ስነሳ ሙሉ ሰውነቴ እረጥቦ ነበር ምገኘው አለች እናቴ እዛ ተጠመቃለች ድንግል ማርያም ደሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው ዶክተሩ ማልቀስ ጀመረ እንዲህ የሚባል ነገር አለ በእውነት ድነሻል አንዲ ኮነማ እኔም እኮ 17 አመት ካንሰር ታማሚ ነኝ በቀን 2 ኪኒንና 3 መርፌ እየተወጋው ነው 17 አመት የገፋሁት እባክሽ ሀገርሹ ሰጂኝ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ ያው እንግዲህ ታውቃላችሁ እሷ መምጣት አትችልም እዚህ ደውላ ከኛ ጋር አገናኘችው ሰውዬው እዚህ የገባው ሐሙስ 10 ሰዓት ላይ ነው ማታ አሁን ወስዳችሁ ካላጠመቃችሁኝ አለ ብንለው ብንሰራው በፍጹም በኋላ ተደውሎ በአረበኛ የሆነ ነገር አለችው ተረጋጋ ለሊት 9 ሰዓት ላይ ተነስቶ ወሰዱኝ አለ ስንሄድ ቤቱ ተዘግቷል ገና በር ላይ ካህኑ እየከፈቱ ነው አብሮ ገባ ንባባቱን ደሞ አጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ የመጀመሪያ ተጠማቂ ሆኖ ገባ እንደገባ መጮን የጀመረው ሲወጣ ሆስፒታሉ ሰዱኝ አለ አረባክ እንደው ቢያንስ አንድ ሱባኤ ሳምንት ተጠመቅ በፍጹም ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ እባካችሁኝ ሰዱኝ ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው እንደ ጉም ደመና ወጥቶ ሲወጣ ይቻለው ሰዱኝ አለ ሆስፒታል ተወሰደ ምርመራውን ጠበቀን ሲመጣ ካንሰር የሚባል የለብህም ተባለ አላምንም ኢትዮጵያውያንን አለ ዶክተሮቻቸው እንዴት ናቸው 17 አመት የተያዝኩትን እንዴት የለም ትሉኛላችሁ አለ አይ ሀገር ሄጄ ይመረመራሉ ሄዶ ሲመረመር የለብህም ተባለ አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱ